ሰላም ሰላም ውዴና የዩቲዩብ ቤተሰቦች እንደምን አላችሁ? እኔ ያለሁ እግዚአብሔር ይመስገን። እንኳን ደህና መጣችሁ። ከቃል ወደ ህይወት የሚለው ፕሮግራማችን ክፍል 8 እና 9 ይዤ ቀርቤያለሁ። ስትገቡ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ተከታተሉ። መነባነባችንን እንቀጥላለን። ክፍል 8 የሀሳብ ውጊያና የንስሐ መጀመሪያ። በገዳሙ በዓት ውስጥ ሌሊቱ እየገፋ ሲሄድ በዳዊትና በሙሴ ልብ ውስጥ የሚካሄደው ጦርነት ግን ይበልጥ እየበረታ መጣ። ዳዊት በህልሙና በሀሳቡ በከተማው ያለው የንግድ ግርግር፣ በሰዎች ዘንድ የነበረው ክብርና ምቾትን እያስታወሰ ይረበሻል። ሰይጣን በልቡ ውስጥ እየመጣ ይህ ሁሉ ድካም ለማን ነው? እዚህ በረሃ ውስጥ ራስህን ከምታሰቃይ ይልቅ በሀብት ቤተ ክርስቲያንን መርዳት አይሻልህም ነበረ? እያለ በሀሳብ ምክር ይሞግተው ጀመረ። ሙሴም ቢሆን በተመሳሳይ ሁኔታ ውስጥ ነበረ። ድህነቱንና የድሮውን ነፃነቱን እያሰበ እዚህ መቆየት ለእኔ አይሆንም። እኔ እኮ ሌባ ነኝ። እንዴት እንዲህ ባለ ቅዱስ ቦታ እኖራለሁ? የሚል የተስፋ መቁረጥ ሀሳብ ይፈታተነው ነበረ። ንጋት ላይ ሁለቱም አብርሃምም ወዳለበት ክፍል ሄዱ። አብርሃም በአባ ዳንኤል መቃብር አጠገብ ቆሞ ሲጸልይ ያገኙት። ዳዊት በዝቅተኛ ድምፅ አብርሃም ወንድሜ፣ ሌሊቱን ሙሉ ሳልተኛ አደርኩ። ሀሳቤ ሁሉ ወደ ከተማ እየጎተተኝ አስቸገረኝ። ሰይጣን የጥፋትህ ጌታ አንተው ራስህ ነህ የሚለው የአባ ቃል እያጣመመ እዚህ መቆየትህ ጥፋት ነው እያለኝ ነው አለው። አብርሃም ዞር ብሎ በትህትና አያቸው። ወንድሞቼ፣ አባ ዳንኤል ሁልጊዜ ምን ይሉ ነበረ? አስታውሱ። ሕይወታችሁ ሁለት ሰዎች እንደሚሰፍሩባት ጀልባ ናት። አንደኛው ስራ የእግዚአብሔር ሲሆን ሌላው ደግሞ የእናንተ ነው ይሉ ነበረ። አሁን ሰይጣን በሀሳባችሁ እየመጣ የሚዋጋችሁ ጀልባዋን እንዳትቀዝፉ ነው። እግዚአብሔር ንፋሱን ቢያመቻችላችሁ፣ እናንተ ግን መቅዘፊያውን ወይም ፈቃዳችሁን ካልያዛችሁ ጀልባዋ ትሰጥማለች። ቀጠለና ያ መነኩሴ ወደ በዓቱ ከመግባቱ በፊት ዓለማዊ ወሬዎችን ለማስወገድ በዓቱን እንደሚዞር ሁሉ እናንተም አሁን ልባችሁን እያዞራችሁ ነው። ይህ ሀሳብ መምጣቱ ክፋት የለውም። ክፋቱ ግን ሀሳቡን አምናችሁ ወደ ኋላ መመለሳችሁ ነው አላቸው። ሙሴም እኔ ግን ብቁ አይደለሁም የሚል ሀሳብ እረፍት ነሳኝ አለ። አብርሃም ፈገግ ብሎ ሙሴ ሆይ፣ ሰይጣን ያንተን ደካማ ጎን ያውቃል። ብቁ አይደለህም የሚልህ በትህትና እንድትሞላ ሳይሆን በትዕቢት ተስፋ እንድትቆርጥ ነው። እውነተኛ ትህትና ግን እኔ ደካማ ነኝ፣ ጌታዬ ግን ጠንካራ ነው ብሎ መጽናናት ነው። እኔ ደካማ ነኝ፣ ጌታዬ ግን ጠንካራ ነው ብሎ መጽናናት ነው አለው። በዚህ መሃል ማርታ ምግባቸውን ይዛ መጣች። ፊቷ ላይ የሚታየው ሰላም በሶስቱ ወጣቶች ላይ መረጋጋትን አመጣ። ዳዊት ወደ ከተማ መመለስ እንዳለበት ተሰማው። ነገር ግን ለመኖር ሳይሆን ንብረቱን በሙሉ ሽጦ ለአባ ዳንኤል መታሰቢያና ለድሆች የሚሆን የማህበረ ዳንኤል መረጃ ድርጅት ለመስራት ነበረ። እኔ ወደ ከተማ እመለሳለሁ አለ ዳዊት። ሙሴና አብርሃም ደነገጡ። ዳዊት ግን ቀጠለና የምመለሰው ግን ሁሉንም ነገር በአባ ዳንኤል ስም አገልግሎት እንዲውል አድርጌ የተረፈኝን ለእናንተ ስንቅ ይዤ ወደዚህ ለመምጣት ነው። በዚህ ውሳኔ ሶስቱም ተስማሙ። ሙሴ እዚህ ገዳም ውስጥ ሆኖ ጉልበቱን ለስራ ለጸሎት ለመስጠትም ሲወስን፣ ዳዊት ደግሞ ያለውን ሀብት ወደ ሰማያዊ መዝገብ ለመለወጥ ተነሳ።
ጀልባዋ አሁን በትክክለኛው አቅጣጫ መቅዘፍ ጀምራለች። ምን ተማራችሁ ከክፍል 8? ኮሜንት ላይ አስቀምጡልኝ። ክፍል 9 የስጋ መለየትና የመንፈስ አንድነት። ጎህ ሲቀድ በገዳሙ ግቢ ውስጥ ያለው አየር በጸጥታና በቅድስና ተሞልቷል። ዳዊት ወደ ከተማው የሚመለስበትንም ሰዓትም ደረሰ። አብርሃም፣ ሙሴና ማርታ ዳዊትን ለመሸኘት እስከ ገዳሙ ደጃፍ ድረስንም አብረውት ተጓዙ። ዳዊት ለመሄድ ቢነሳም ልቡ ግን እዚህ ከወንድሞቹ ጋር ቀርቷል። አብርሃም የዳዊት እጅ ይዞ ቆመና እንዲህ አለው፣ ወንድሜ ዳዊት፣ አሁን ወደ ቀድሞ ዓለምህ ስትመለስ ትልቁ ጠላትህ የሚሆነው ያከማቸኸው ሀብት ሳይሆን በልብህ ውስጥ የሚመላለሰው ብቸኝነት ነው። ሰይጣን ለብቻህ ስትሆን በሀሳብህ እየመጣ ያለኔ የሚረዳቸው የለም፣ እኔ ባልኖር ማህበሩ ይፈርሳል የሚል የትዕቢት መንፈስ ሊዘራብህ ይችላል። ነገር ግን አባ ዳንኤል ያሉን የነበረው አስታውስ። እውነተኛ ክርስትና ራስን ዝቅ አድርጎ የጌታን ኃይል መጠበቅ ነው። ዳዊትም አንገቱን ደፍቶ አውቃለሁ አብርሃም አለ። ከተማ ስገባ ሰዎች ስለ እኔ ብዙ ወሬ ሊያወሩ ይችላሉ። አንዳንዱ አብዷል ይለኛል፣ አንዳንዱ ደግሞ ተለወጠ ብሎ ያደንቀኛል። እኔ ግን እዚህ መነኩሴ ነኝ አይደለም። እኔ ግን እንደዚያ መነኩሴ ነኝ። ዓለማዊ ወሬዎችን ወደ ልቤ በአትንም ሳላስገባ በደጃፍ ላይ አራግፌ እጥላቸዋለሁ። ምስጋናቸውም ሆነ ነቀፌታቸውን ወደ ነፍሴ እንዳይገባ እጠነቀቃለሁ። ሙሴም ወደ ዳዊት ቀረበና በትከሻው ላይ እጁን አሳረፈ። ዳዊት ወንድሜ፣ አንተ በገንዘብህ የምትዋጋውን ያህል እኔ እዚህ በጉልበቴና በጸሎቴ እዋጋለሁ። ሰይጣን አንዳንዴ በሀሳባችን ውስጥ ነገሮችን ቀድሞ በማወቅ ነገ እንዲህ ሊሆን ነው እያለ በጭንቀት ሊሞላን ይችላል። እኛ ግን ነገን ለጌታ ሰጥተን የዛሬ ቀዘፋችንን በጋራ እንቀዝፋለን። እኔ መቅዘፊያውን አሳልፌ ለጠላት አልሰጥም ሲል ቃል ገባ። ማርታም አባ ዳንኤል ለሞት አሳልፈው የሰጡበትን ያንን የዋሻ ሌሊትንም እያሰበችም እኔም እናንተ በጸሎት ደግፌ እጠብቃለሁ። በአባ ስም የምንመሰርተው ማህበር የፍቅርና የይቅርታ ቤት ይሆናል አለች። በመጨረሻም ሶስቱም ወንድማማቾችንም በአባ ዳንኤል መስቀል ስር ተቃቅፈው ቃል ኪዳን ተገባቡ። ዳዊት ወደ መኪናው ሲያመራ በልቡ ውስጥ ያለው ፍርሃትንም ተወግዶ በታላቅ ሰላም ተተካ። ጀልባዋ አሁን በሁለቱ ወገን መቅዘፍ ጀምራለች። አንደኛው በከተማዋ አገልግሎት፣ ሁለተኛው በገዳሙ ጸሎት። ዳዊት የአባ ዳንኤልን መቃብር አቅጣጫ ተመልክቶ አባቴ ለልጆቹ ያስተማሩን ተግባራዊ ክርስትና ዛሬ ፍሬ ማፍራትን ጀምሯል ብሎ በልቡ አሰበ። መንገዱ ረጅም ቢሆንም አሁን ግን መንገዱ የሚያውቁት አባ በመንፈስንም አብረዋቸው እንዳሉ ተረድተዋል ይላል። ክፍል 10 11 በአንድነት ይዤላችሁ ቀርባለሁ። ከክፍል 8 እና ከክፍል 9 እስኪ የተማራችሁትን ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ከክፍል 8 እና ከክፍል 9 የተማርኩት ነገር ቢኖር እና እኔ የተማርኩት ሰይጣን ምን ያህል በደካማ ጎናችን ገብቶ አላማችን እንደሚያስተልክ ሙሴን አንተ እኮ በዚህ ስፍራ መኖር አይገባህም፣ ኃጢአተኛ ነህ፣ ሌባ ነህ እንዳሉ ሁሉ እኛም ከአላማችን ለማሰናከል ሰይጣን የትህትና የሚመስል ግን የትዕቢት ቃል እንድንጠቀም ያደርገናል ማለት ነው። ደግሞ እንደ ዳዊት ሀብቱን ንብረቱን ክዶ ለክርስቶስ ነፍስን ማስገዛት ምንኛ መታደል ነው። የእውነት አባ ዳንኤል በረከታቸው ይደርብን።
በጣም ደስ የሚል ተከታታይ ታሪክ ነው። ላይክ፣ ኮሜንት እንዲሁም ሰብስክራይብ ያደረጋችሁ ተከታተሉን። ይቀጥላል ማለት ነው። በክፍል ስንት እንደሚያበቃ አልነግራችሁም። ተከታተሉን። ሰላም ሁኑ።